ሰላም የዘኩሽ ቤተሰብ ተከታታዮች በሙሉ እንዴት ናችሁልኝ? ዛሬ ያው እንደምታዩኝ ከድመቴ ጋር ድመቴን ላስከትበው ክትባት ልወስደው እስካሁን ድረስ ከጠዋት ጀምሮ ምግብ እንዳይበላ ተብሎ ተከልክሏልና አሁን በጣም መልቦታል። ከኔ ከስራ ወደ ቤት ገባሁኝ። አሁን ይዤው ክትባት ሊሄድ ነው ማለት ነው። እስቲ እዛ ደግሞ ያለውን ነገር አሳያችኋለሁ ማለት ነው። ለጊዜው ድመቴን ለማታውቁ ሰዎች ኤሪክ ይባላል። 4 አመት ሊሞላው ነው ከ4 ወር በኋላ ልደቱን በትልቁ ነው የምናከብርለት። ትልቅ የድመት ፌስቲቫል አድርገን ነው የምናከብርለት። ሲት 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 ኤሪክ ሲት 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 ነይ ሲት ሲት ተቀመጥ ማለት ነው እና ሊቀመጥ ነበረ ግን ሊቀመጥ አልቻለም። በጣም ስለራበው አሁን ሊሰማኝ አልፈለገም። ይሄን ይመስላል። እዛ ያለውን ነገር ደግሞ አሳያችኋለሁ። አሁን አንድ የሚያጉዙኝ አባት አሉ። ከእሳቸው ጋር ነው አብረን ተያይዘን የምንሄደው ማለት ነው። ይመቻችሁ። ይሄው አሁን ደግሞ እንግዲህ የድመታችንን ቤት የሚመስል ወይም ደግሞ ሐኪም ቤት ምናምን ሲሄድ ገብቶ የሚሄድበት ነው። አሁን መጀመሪያ ይሄንን መኪና ውስጥ አስገባለሁ። እንደነገርኳችሁ ነው አባት አሉ የሚያግዙኝና ወይ እንደ ቤተሰብ እሳቸው ጋር መኪና ውስጥ አስገባለሁ ይሄኛውን። ከዛ ደግሞ ድመቱን አግኝተውት ስለማያውቁ ድመቱን ደግሞ በኋላ ላይ ይዤ እናደርጋለሁ ማለት ነው። ለማንኛውም አብረን ቆይ። ይመቻችሁ። ኤሪክ ይሄው እዚህ ጋር ልክ እንደምትመለከቱት በመኪና ውስጥ ጭኖ እየሄደ ነው ይመስለኛል። ድመቴ ወይም ኤሪክ ልምድ አለውና ከዚህ በፊትም ቤተሰቦቹ እንደዛ አድርገው ነው መሰለኝ እንትን ያሳደጉት እና ልምድ ስላለው ብዙም አላስቸገረኝም። አንዳንድ ድመቶች ልምድ ከሌላቸው ትንሽ ያስቸግራሉ እና ፋሚሊ ያልኳቸው ሰውዬ ደግሞ ይህን ይመስላል። ከእሳቸው ጋር ናቸው እየሄድኩ ያለሁትኝ። የሚያግዙ አንዳንድ ሰዎች በህይወታችሁ ጥሩ ሰዎች አይጠፉም እና ከዛ ውስጥ አንደኛው ናቸው ማለት ነው እና ከእሳቸው ጋር ጭነን እየሄድን ነው። እሳቸው ደግሞ ወደ 15 ዓመት 16 ዓመት ድመት ነበራቸው። ልምዱን ያውቁታል ምናምን ነገር እና ቅድም ከሰማችሁት ኤሪክ ሲጮህ እየሰማን ነው ምናምን እያሉት ነበር እና ብቻ ብዙ እንትን አለና ይህን ይመስላል። ውስጡ ደግሞ አሳያችኋለሁ ማለት ነው። እኔ ጋር ከመጣ ኦልሞስት ወደ አመት ከምናምን ሆኖ መሰለኝ ወይ አመት ምናምን ነገር ሆኖታል መሰለኝ። አመት ምናምን ሆኖ መሰለኝ። ክትባት መከተብ አለበት ለሁሉም ነገር ነው። ወደዛ ይዤ እየሄድኩ ነው። አርኖ ለስንት ጊዜ ክትባት እንደሚከትቡት ምንም የማውቀው ታሪክ የለም። ወጪው ብዙ ነው፣ ርካሹ ምንም የማውቀው ታሪክ የለም እና ወደዛ እየሄድን ነው። አሁን ገባን። ኖርማል በጣም ርካሽ የተባለበት ቦታ ነው እየገባ ያለሁት። ባይዘው የእንስሳት ሕክምና ያለበት ቦታ ግን ዙም የሚባል ነው። ዙም ዞን የሚል ሕክምና ውስጥ ነው። እዛ ውስጥ ብዙ የተለያየ ነገር ይሸጣሉ። ከዛ ደግሞ አልፎ ደግሞ ለእንስሳቶች የሚሆን ደግሞ ሕክምና አላቸው ማለት ልክ እዚህ ጋር እንደምትመለከቱት ማለት ነው። እዚህ ፋርማሲ ውስጥ ወይ ህክምና ቤት ውስጥ ገባው። እዚህ ጋር ልክ እንደምትመለከቱት በጣም ብዙ ነገር አላቸው። ገባው ውስጥ አስገባውና እመጣለሁ አለችኝ። እሺ አልኳትኝ። ከዛን ገባ ቁጭ አለ። ያው እዚህ ጋር ቼክ እያደረጉት ነው ሁሉ ነገር ምን አለው ምናምን እያሉ አርኖ አላውቅም እንደሚያደርጉት ግን መጨረሻ ላይ በጣም ሰላም ነው አሪፍ ነው ምናምን አለች። ደስ አለኝ። እሱም ደግሞ እዚህ ጋር አስቸገረም። በቃ ትንሽ ያስቸግራቸዋል አዲስ ሲሆን ምናምን ብዬ ነበር። ያው እዚህ ጋር ወደ እንትኑ ልሄድ እያለ ነበር። ኪሎ እየተመዘነ ነበር ባይዘው እና ኪሎ ሲመዘን ወደ 5 ኪሎ ምናምን ሆነ። እዚህ ጋር ጥፍሩን ቆረጠችለት ምናምን ነገር። ከዛ ገባ ማለት ነው። ክትባት ተከተበ። ክትባት ስትከተብ ብዙ አልቀረስኩትም ነበርና አላሳየሁትም። እዛን ኪሎ 5 ኪሎ ሆነ። ከ5 ኪሎ በላይ እንዳይወፍር ሲወፍር ጥሩ አይደለም፣ ብዙ ምግብ አትስጠው አለችኝ። እሺ አልኳት። ከዛ ህይወት ተያይዘን ደግሞ ወደ ቤታችን እየሄድን ነው ማለት ነው። ምንም አላስቸገረኝ። በጣም ያስቸግራል ብዬ ነበር። አሁን እንደምታዩት እንግዲህ
ድመት መጥቷል። ቤት ገብተናል። በጣም አሪፍ ነበረ። ያለውን ነገር ደግሞ በኋላ በደንብ ተናገርላችኋለሁ ማለት ነው። አሁን ይከፈትለት። አሁን ለመውጣት በጣም እየታገለን ያለው ነው። እስቲ እንየው። ኤሪክ አሁን ቤት መጣ። ኤሪክ አዲስ ብርቅ ሆኖበታል እና ኤሪክ ሲት ኤሪክ ኤሪክ ሲት ኤሪክ እንካ ያ ኮም ኤሪክ ሄዶ Kom hit. Hej då. Kom. Erik, kom. Här. Kom. Erik. Kom. Erik, kom. Erik, kom hit. Kom. Ga. Erik, här. Erik, na. Ga. Ja.